ጌታ ቲቪ ጌታ ማለት ጋድስ ኤንድ ታይም አርሚ ማለት ነው። የእግዚአብሔር የመጨረሻ ዘመን ሰራዊት። ጌታ ቲቪ ይህ የቴሌቪዥን ፕሮግራም በሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት ተዘጋጅቶ የሚቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራም ነው። ሪፍት ቫሊ ግሎባል ሚሽን የወንጌል ኃያላን ሰልፈኞች ይነሳሉ። እግዚአብሔር አምላክ እንደተናገረ የማይፈሩ የማይደነግጡ በእነሱ እግዚአብሔር ምድሪቱን ከተማውንም ሕዝቡንም በኢየሱስ ስም አሳልፎ ይሰጣል። ሪፍት ቫሊ ግሎባል ሚሽን ላለፉት 27 ዓመት ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ጋር በኢትዮጵያ በሁሉም ክልል ሲሰራ የቆየ አገልግሎት። በሀገር ውስጥም በውጭም የምትገኙ የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። ሰላም እላችኋለሁ። ፍቅር ምንነቱና አስፈላጊነቱ። ፍቅር ትልቁና ዋነኛ ነገር እንደሆነ ኢየሱስ ክርስቶስ ራሱ አስተምሯል። ፍቅር አንድን ሰው ያለምንም ቅድመ ሁኔታ መቀበል ነው። እግዚአብሔር እንዲሁ ዓለምን ወዷልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ለተደረገልን ነገር ብለን ሳይሆን እንዲሁ ስንወድ ፍቅር ይባላል። ፍቅር ተቀብሎ በመስጠት ሂሳብ የተመሰረተ አይደለም። በዚህ ምክንያት ፍቅር ትልቅ ግንኙነትን የማዳን ኃይል አለው። ፍቅር ከጥላቻ የበለጠ አቅም አለው። ማፍቀር በእግዚአብሔር ለሚያምኑ የግድ ነው። ይህንን ማስመልክቶ ቅዱስ መጽሐፍ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 እንዲህ ብሎ ይናገራል። ስለዚህ ሰዎች ለኛ ጥሩ በሚሆኑበት ጊዜ ወይም በተሳካላቸው ጊዜ የምንሰጠው ፍቅር ሳይሆን ከዚህም ውጪ ሲሆኑ የምንሰጣቸው ነገር ነው። በፍቅር ውስጥ ሊካተት የሚችለው ፍቅር ሰጪ እጁን እንጂ ተቀባዩን አያሳይም። ለክርስቲያኖች ይህንን መረዳት ቀላል ሊሆን ይገባል። ምክንያቱም እግዚአብሔር አንድ ልጁን ለፍቅር መስዋዕት አቅርቧልና። ኢየሱስ ክርስቶስ የሰው ልጅ ያደረገው መልካም ነገር ፍቅር አስይዞት አይደለም፣ ራሱን አሳልፎ የሰጠው እንዲሁ ሰውን በማፍቀሩ እንጂ። እኛም የቤተሰብ አባል የሆኑትንም ሆነ ሌሎችን እንዲሁ እንድንወዳቸው ከዚያም የፍቅርን ምላሽ ልናገኝ እንችላለን። ፍቅር አለን የምንልም ሁሉ ከዚህ አንጻር ራሳችንን መጠየቅ አለብን። የምናፈቅራቸው ሰዎች አንድ ወይም ሁለት ነገራቸው ቢለወጥ ምን እንላለን? የምንንከባከባቸው ሰዎች ባላሰብነው መንገድ ቢሄዱ ምን ይሰማናል? ያለ ቅድመ ሁኔታ ማፍቀር የሚለው በትክክል ከተረዳ ነው እነዚህን ሰዎች ስናፈቅራቸው ተበላሽ የምንለው ነገር እንዲድን እግዚአብሔር ይረዳል። ለሰው መቼም መልካም የሚያደርግለትን መውደድ ቀላል ነገር ነው። የሚጠላውን መውደድ ግን በጣም ከባድ ነገር ነው። ድንጋይ የሚወረውርብህን ውደድ ማለት ሞኝነት ይመስላል። እንዲያውም ሁለተኛ ድንጋይ እንዳይወረውር ቋጥኝ የሚያክል ድንጋይ አንስቶ መውገር የሚሻል ይመስለናል። እግዚአብሔር ግን ሰውን ወደደ። ከመውደዱም የተነሳ አንድ ልጁን ለሰው ልጅ የኃጢአት ማስተሰሪያ ይሆን ዘንድ ለመስዋዕት እንዳቀረበ መጽሐፍ ቅዱስ ያስተምረናል። ስጦታ የሚሰጠው ለሚወዱት ነው። እግዚአብሔር ታዲያ በውን ወዶናልና ታላቁን ስጦታ ሰጠን። ሆኖም ግን የሰው ተግባር ለስጦታ የሚያበቃ ነበር ወይ? ሰው በኃጢአት ደክሞ ይህ ነው የማይባል እርኩሰትን እየፈጸመ ባለበት ጊዜ እግዚአብሔር ግን ታላቁን ነገር አደረገለት። እግዚአብሔር የሰውን በደል ደካማነትና የመንፈስ ጉስቁልና ሳይመለከት እንዲሁ ወደደው። አንተ ጥሩ ነህ፣ መልካም ሥራ ሰርተሃል ብሎ ሳይሆን አንተ የኔ ነህ፣ ምንም አድርግ ምንም የኔ ነህና አልተውህም በማለት በፍቅሩ ጎበኘው። ትክክለኛው ፍቅር ምንም ቅድመ ሁኔታ የለውምና ለፍቅር ቅድመ ሁኔታ ከተበጀለት ፍቅር ሳይሆን ሌላ ሊባል ይሻላል። ቅድመ ሁኔታ አበጅተን
የሚወዱንን ወይም መልካም ያደረጉልንን ለመውደድ መለኮታዊ ኃይል ወይም መንፈሳዊነት አያስፈልገንም። መንፈሳዊነት የሚያስፈልገው የሚጠሉንና የሚረግሙንን ለመውደድ ነው። የክርስትና ሃይማኖት ዋና ፍሬ ነገሩ ፍቅር ነው። የሰው ልጅ በአዳም ምክንያት ከገነት ተባሮ በኃጢአት ዓለም ይኖር ነበር። ምንም እንኳ አዳም በገዛ ሥራው ከገነት የወጣ ቢሆንም እግዚአብሔር የሰው ልጅ ከመውደዱ የተነሳ ሊያድነውና ከመጥፎ ሥራው አውጥቶ ወደ ቀድመ ማዕረግ እንዲመለስና የዘላለም የደስታ ሕይወት ሊሰጠው ፈለገ። ፍቅር ድክመትን አያይምና እግዚአብሔር አምላክ የሰው ልጅ ድካምና ኃጢአት ሳይመለከት ሊያድነው በመውደዱ አንድ ልጁን ወደዚህ ዓለም ላከ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማቴዎስ ወንጌል ምዕራፍ 3 ቁጥር 16። የእግዚአብሔር አብ የባህሪ እኩያ የሆነው እግዚአብሔር ወልድም የእኛን መከራ ተቀብሎ እናንተ አትችሉም እኔ ዕዳችሁን ልክፈልላችሁ ብሎ በኃጢአተኞች እጅ ተገርፎና በምስማር ተቸንክሮ የኃጢአታችንን ዕዳ ከፈለ። ይህ ለምን ሆነ ቢባል ለፍቅር የተከፈለ ዋጋ ነው ይባላል። በዓለማችንም የሚዋደዱ ቤተ ዘመዶች ውስጥ አንዱ የተበደረውን የገንዘብ ዕዳ ሌላኛው እንደሚከፍል ሁሉ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ከዚያም ቀጥሎ የተቆረሰውን ሥጋዬን ብትበሉ የፈሰሰውን ደሜን ብትጠጡ መለኮት ለዘላለም እንደሚኖር ሁሉ እናንተም የዘላለም ሕይወት ታገኛላችሁ ብሎ አወጀ። ከፍቅሩ ብዛት ሰውም እንደሱ ለዘላለም ሕይወት እንዲኖረው አደረገ። ይህ እንግዲህ አምላክ ለሰዎች ያለውን ፍቅር ያመለከተ ታላቁና አብይ ተግባር ሲሆን የፍቅርን ምንነት የገለጸና ያስተማረ ነው። እግዚአብሔር በኦሪት ለሙሴ የሰጠው ሕግጋትም ቢሆን ዋናው ቁም ነገር ፍቅር ነው። እነርሱም ሰው ለእግዚአብሔር፣ ሰው ለባልንጀራው ሊኖረው ስለሚገባ ፍቅር ተብሎ ሊጠቃለል ይችላል። ለዚህም ነው ክርስቶስ ከላይ እንደተጠቀሰው የፊተኛይቱና ሁለተኛይቱ ብሎ የሚገልጻት። አምላክ የሰው ልጅ እወድሃለሁ ሲለው ከኔ በቀር ሌሎች አማልክት አይሁንልህ አለው። ላንተ ያለኝ ፍቅር የጠና ነውና አንተም እኔን ልትወደኝ ይገባል። በመካከላችን ሌላ ልታስገባ አይገባም፣ ወይም ደግሞ እኔን ልትተካኝ አትችልም ማለቱ ይመስለኛል። ከዚያም ሰው ለባልንጀራው ሊኖረው የሚገባውን ፍቅር ሲገልጽለት አትግደል፣ አታመንዝር፣ በሐሰት አትመስክር፣ ንብረቱን አትመኝ እያለ አዘዘው። ሰው የሚወደውን አይገድልምና ከሚወደው ላይ አያመነዝርምና በሚወደው ላይ በሐሰት አይመሰክርምና የሚወደውንም ሰው ንብረት አይመኝምና። በአጭሩ አፍቅረው ወይም ውደደው አለው። ሰው እግዚአብሔርና ባልንጀራውን ከወደደ ምን ችግር ሊኖርበት ይችላል? ሰዎች በዘመናችን በትንሹም በትልቁም ጉዳይ ቂም ተያይዘው ይቅር ማለት ይቸግራቸዋል። ይህም ሊሆን የቻለበት ምክንያት ትክክለኛው ፍቅር ባለመኖሩ ነው። ፍቅር ሁልጊዜ ይቅር ባይ ነው። ለነገሩ ሰው ፍቅር ካለው ቅሬታ የሚባለው ነገር ከመጀመሪያውም አይመጣም። ክርስቶስ ፍቅሩን አይቶ ኃጢአታችንን ሳይመለከት እኛን ለማዳን ከሰማይ እንደወረደ ሁሉ ፍቅር ያለው ሰው የሌላውን ስህተት አያይም። ከዚህ አንጻር ፍቅር እውር ነው ሊባል ይችላል። እውርነቱም ደግ ያልሆነውን ነገር ባለማየቱ ነው። በፍቅር የደረጀው ስብዕና ሌላ መጥፎ ነገር ሊያሳየው አይችልም። በሌላ በኩል ደግሞ ፍቅር አካላዊ ዓይን ሊያዩ የማይችለውን ረቀቅ ያለውን የሰው ልጅ ንጹሕ ባህሪ ላይ የሚችል አጉሊ መነጽር ነው። በሁለቱ አካላዊ ዓይኖቻችን ልናየው የማንችለውን ውበትም ሆነ መልካም ባህሪ በፍቅር ግን ልናየው እንችላለን። አባቶቻችን ሲተርቱ የወለደና የጋገረ ጅል አይልም ይላሉ። ይህም የሆነበት ምክንያት ወላጆች ለልጆቻቸው ካላቸው ፍቅር የተነሳ ነው። ፍቅር ሲኖር ሁሉ ነገር ይኖራል።
ፍቅር ትዕግስተኛ፣ ይቅርባይ፣ ተባባሪ፣ አክባሪ፣ አስተዋይ፣ አዋቂ፣ አንድነት፣ እውነት በመሆኑ ሌላውን በሚገባ ለማየት ያስችላል። ሁሉም ነገር ኑሮት በፍቅር ማጣት የተነሳ እነዚህ የጎደሉት ሰው አረም የሞላበት ጓሮ እንደማለት ነው። አረም የሞላበት ጓሮ ደስ አይልም። አላፊ አግዳሚውንም ይህ የሰነፍ ሰው ጓሮ እያለ ያልፋል። ምንም ንብረት ሳይኖረው ፍቅር ቢኖረው ግን ንጹሕ ጓሮ አለውና ያየው ሁሉ ሊከራየው፣ ሊገዛው፣ ጊዜውን ሊያሳልፍበት ይፈልጋል። ስለዚህ በቅርብ የምናውቃቸውንም ሆነ የእግዚአብሔር ፍጡር የሆነውን ማንኛውንም ሰው ያለምንም ቅድመ ሁኔታ ልናፈቅር ይገባል። በኑሯቸው መልካም ነገር ስለገጠማቸው ወይም ጥሩ ያልሆነ ነገር ስለገጠማቸው የእኛን ፍቅር ሊለውጠው አይገባም። ለምሳሌ ልጅ በትምህርት ቤቱ ጥሩ ውጤት አላመጣም፣ ባለቤቴ መልካም ነገር አላደረገልኝም፣ አላደረገችልኝም፣ እከሌ ሰላምታ ከለከለኝ እና የመሳሰሉትን እያል ፍቅር ከቀነስን ቅድመ ሁኔታ አዘጋጀን ማለት ነው። በቅድመ ሁኔታ ላይ የተመሰረተው ፍቅር ደግሞ ፈተና ይበዛበታል። ከዕለታት አንድ ቀን የተቀመጠው መስፈርት ቢጓደል ፍቅር ችግር ላይ ይወድቃል። እንደዚሁ ያለውን ፍቅር ታዲያ ፍቅር ሳይሆን የህብረት ስምምነት ወይም በውለታ ላይ የተመሰረተ ፍቅር ወይም ግንኙነት ሊባል ይችላል። ፍቅር ለምን ያስፈልጋል? እግዚአብሔር ሰውን እንዲሁ የበላይነቱን ለማሳየት ሲል ያዘዘው አንዳችም ነገር ያለ አይመስለኝም። ሐኪም አንድ በሽተኛ ከበሽታው እንዲድን መድኃኒት እንደሚያዝለት ሁሉ የሐኪሞች ሐኪም የሆነው ዘመን የማይሽረው እግዚአብሔር አምላክም የሰው ልጅ ጤነኛና ደስተኛ ሆኖ ይኖር ዘንድ ትእዛዛትን ሰጥቶታል። ትእዛዛቶቹም በደስታ በጤንነት በሰላም እንዲኖር የተሰጡት መድኃኒቶች ናቸው። አፍቅር የሚለውም ከዚያ የመነጨ ነው። ሰው በጣም የሚጠላውንና በጣም የሚወደውን ሰው እኩል ነው የሚያስታውሰው። ለምሳሌ ያህል አንድ ሰው በሰው ቅር በተሰኘ ጊዜ፣ በጣም በተቀየመ ጊዜ ያንን ያስቀየመውን ሰው አሁንም ያስታውሰዋል። ቅር ያሰኘውን ሰው መርሳት ቀላል ነገር አይደለም። እንዲያውም እንደ ነገሩ አሳሳቢነት ጉዳዩን ያወቁ ቤተሰቦች ወይም ጓደኞቹ ሁኔታውን ለማረሳሳት ቢሞክሩም በቀላሉ የሚተው አይደለም። በተመሳሳይ ሁኔታ የሚወደውን ሰው አሁንም ያስታውሳል። በሁለቱ መካከል በማስታወስ ረገድ ልዩነት አይኖርም። ሆኖም ግን ሐሳቦቹ ያላቸው ተጽዕኖ ልዩነት የሲኦልና የገነት ያህል ነው። ለምሳሌ አንድ ሰው የጠላውን ሰው ባስታወሰ ጊዜ ተጠዩ የተናገረው መጥፎ ቃል ወይም ያደረገው መጥፎ ድርጊት ይታወሰውና እያንዳንዱ ትዕይንት አዎንታዊ ወይም ኔጌቲቭ ኃይል ሆኖ ሰውየውን ቀስ በቀስ መንፈሱን ታደክመዋለች። የአካሉ ሕዋሳቶችም የሥራቸውን ሂደት ለወጥ ያደርጋሉ። ይህ ሰው በዚያ ሰዓት ፊቱን በመስታወት ቢመለከት ጥሩ ያልሆነ ሐሳብ ምን አይነት ተጽዕኖ እንዳለው መረዳት ይችላል። ጨጓራውም አሲድ ይረጭና ማቃጠል ይጀምራል። መላው የሰውነት ሕዋሳትም በጣም ስሜታዊ ወይንም ሴንሲቲቭ በመሆን የደም ግፊቱም ይጨምራል። ይህ ከብዙ በጥቂቱ የሚያደርሰው ችግር ነው። የሚገርመው ነገር ተጠዩ ሰው ይህን ያህል ጉዳት ማድረሱን አለማወቁ ነው። በተቃራኒው ደስ የሚለንን ነገር ወይም የምንወደውን ሰው ባስታወስን ጊዜ የሰውነታችን ሕዋሳቶች ሁሉ ይፍታታሉ። ፊታችን ሁሉ በፈገግታ ይሞላል። በዚያ ወቅትም የሙሉ ጤነኛ ስሜት ይሰማናል። ራሳችንን በመስታወት ብናይም በቅሬታ ጊዜ ከምናየው ጋር ያለው ልዩነት እናያለን። ታዲያ ማን አለ ልጁ በስጋው እንዲሰቃይ ወይም ችግር እንዲደርስበት የሚፈልግ? ወላጆች ልጆቻቸውን ምንም ወንጀል እንዳይሰሩ ይመክራሉ። ይህንንም የሚያደርጉበት ምክንያት ልጆች ወንጀል ከሰሩ የሚደርስባቸውን ቅጣት ስለሚያውቁ ነው። በተመሳሳይ ሁኔታ ጊዜ የማይወሰነው ያለፈውን የአሁኑንም የወደፊቱን የሚያውቀው እግዚአብሔር አምላካችንና አባታችን ለልጆቹ ሰላም ሊሰጣቸው ደስተኛና ጤነኛ ሊያደርጋቸው የሚችለውን ነገር ትእዛዝ ብሎ ሰጥቶናል። ለዚህም ነው አፍቅር ብሎ ያዘዘን። ሐኪም የታዘዘልንን መድኃኒት ካልወሰድክ በሕይወት ላይ ችግር ታመጣለህ እንደሚለው ሁሉ እግዚአብሔርም ካላፈቀርክ
በምድርም በስቃይም ስቃይን ታበዛለህ። በኋላም ለነፍስህ ዘላለማዊ ሕይወት የሚገጥምህ አሁን የዘራው የዘር ፍሬ አዝመራ ነውና መልካም ነገር አይገጥምህም። ጎበዝ ገበሬ መልካም አዝመራ ከማዝመሩም በተጨማሪ ከወዲሁ ደስተኛ እንደሚሆን ሁሉ እኛም የፍቅርን ሕግ ካከበርን በምድርም ደስተኞች እንሆናለን። የሚጠሉንን እንዴት ልንወድ እንችላለን? መቀየሜን ትቼ ማፍቀር እንዳለብኝ እኮ ይገባኛል። ሆኖም ግን እንዴት ይቻላል? ይህ የሚጠሉንን ማፍቀር የሚባለው ነገር ለማለት ካልሆነ በስተቀር ለመፈጸም ከባድ ነው። እነዚህን የመሳሰሉ አባባሎች የተለመዱ ናቸው። አንዳንድ መምህራን ሳይቀሩ በሱ ቸርነት እንጂ በስራችን አንድንም ብለው ይደመድማሉ። ይህ አባባል እውነታነት አለው። የሚጠሉንን ማፍቀር ቀላል ነገር አይደለም። ለዘመናት አብሮ የቆየን ነገር ማስወገድ ከባድ ነገር ነው። አንድ ባልሆነ ሱስ የተለከፈ ሰው እንኳን ያንን ሱሱን ለመተው በጣም ይቸገራል። ሆኖም ግን ለመተው የቆረጠ እንደሆነ የተለያዩ ስልቶችን ተጠቅሞ ሊያቆም ይችላል። ይህም ሰው መረዳት ያለበት ነገር በአንድ ሌሊት የሚሆን ነገር አለመኖሩን ነው። ክርስቶስ የሚጠሉንን እንድንወድ እንዲህ ሲል ያስተምረናል። ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። ሉቃስ ምዕራፍ 6 ከ27 እስከ 28። እግዚአብሔር የማይሆንን ነገር አይናገርም አያዝምና ይህ ቃል ትክክል ነው ማለት ነው። ይህ ከሆነ አይቻልም የሚለውን የራስን ሐሳብና ይህንኑም በራስ የማሳካት ተግባር በይቻላል መቀየር አለብን። ክርስቶስም ተዋደዱ ብሎ ሲያዘን በእሱ ማድረግ የማንችለው ነገር እንደሌለ ያበስረናል። ጥላቻን ለማስቀረት ከሚጠቅመው ነገር ዋነኛው ነገር ራስን ማወቅ ነው። የራስን አካላዊ ወይም ስጋዊ ማንነት ሳይሆን መንፈሳዊ ማንነትን መረዳት አስፈላጊ ነው። ራስን በዘር፣ በቀለም፣ በጾታ፣ በዕድሜ፣ በትምህርት ደረጃ፣ በሙያና በመሳሰሉት ለይቶ ማወቅ ከስጋ ጋር የተያያዘ ዕውቅና ነው። ይህ ዕውቅና ስጋ ውስን እንደሆነ ሁሉ ውስን ነው። ስጋና ነፍስም ኮንትራታቸውን ሲጨርሱ የሚቀር ነው። ዋናውና ነፃ የሚያወጣው ዕውቀት ወይም ዕውቅና ከእግዚአብሔር የሚገኘው የመንፈስ ወይም የነፍስ ዕውቅና ነው። ማንነታችን በሚገባ ስንረዳ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በላከው ደብዳቤ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን እውን ይሆናል። መንፈሳዊ ማንነትን ሳይረዱ የመንፈስን ባህሪዎች መላበስ አስቸጋሪ ነው። ይህን ጽንሰ ሐሳብ በሚከተለው ምሳሌ መግለጽ እፈልጋለሁ። ወደ ሀገር አሜሪካ መግባት የፈለገ ሰው የአሜሪካን ፓስፖርት ወይም የአሜሪካን ቪዛ ያስፈልገዋል። ከነዚህ አንዱን ካልያዘ የመግቢያ ፈቃድ አይሰጠውም። በተመሳሳይ ሁኔታም ፍቅር የመንፈስ ፍሬ ነውና በስጋ ባህሪ ልንረዳ ወይም ልንፈጽመው አንችልም። በስጋ ዕውቀት የመንፈስን ባህሪ ለመተግበር መሞከር ማለት ወደ አሜሪካ ለመግባት ቪዛ የሌለው የኢትዮጵያን ፓስፖርት እንደማሳየት ማለት ነው። ማንነታችንን ስንረዳ ከየትኛው ወገን እንደሆንን ማወቅ ያስችለናል። እኔ ከማን የማን ነኝ ብሎ ራስን መጠየቅ አስፈላጊ ነው። የእግዚአብሔር መሆናችንን ስንረዳና በእውነት እግዚአብሔር የሚፈቅደውን ስናደርግ የእርሱን ኃይል መጠቀም እንችላለን። ለዚህም በመጀመሪያ ጽድቁን እንድንሻ፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 እያለ ክርስቶስ በሕያው ቃሉ አስተምሮናል።
ጌታ ኢየሱስ ክርስቶስ ይባርካችሁ። ጌታ ሕይወቱን አሳልፎ እንደሰጠ፣ እንደወደደን፣ እንዳፈቀረን እኛም ደግሞ በዙሪያችን ያሉ እህት ወንድሞቻችንን ማፍቀር መውደድ ይሁንልን። ተባረኩ። ፍቅር ተገጣጥሞ ፊደል ከፊደል ተሰባጥሮ ቃል ከቃል በግጥም በዜማ ተከይኖ ደምቆ አምሮ ተከሽኖ የማይብራራ የማይገለጥ እጅግ ምጡቅ ጥልቅ ምስጢር ከቃል በላይ የነፍስ መልክ ጥልቅ ስሜት የማይዳሰስ ከገለጥነው በላይ ከምንገልጠው በላይ ሆኖ የሚኖር ፍቅር የልብ የመንፈስ የነፍስ ትስስር ቂም ጥላቻ ነቅሎ ከስር ልብ ለልብ አስተሳስሮ የሚያኖር ነው አቀራርቦ አከባብሮ አጥብቦ አስወግዶ ልዩነትን የሚያኖር ነው በድል ለድል የሚያኖር ነው ከድል ወደ ድል ፍቅር መስጠትን እንጂ አያውቅ መንጠቅን መማር እንጂ አያውቅ ማቄምን ቀን ጠብቆም ጊዜ ቀጥሮ አይበቀልም አዘናግቶም አሳስቆም ከቶ አይገልም ሁሉን ችሎ ልብ አስፍቶ እርግት እርግብ ብሎ ይኖራል ያኖራል ስቃይ ህመሙን ዋጥ አድርጎ አልፎ ሄዳል ይታገሳል ትቶ ዛሬን ነገን ያያል ፍቅር እየጎዱት የሚጠቅም እያማረው የሚያስቀድም ለማስቀደም የሚቀድም ለመቅደም የማይቀድም በሰው ሐዘን የማይፈነድቅ በሰው ደስታ የማይሳለቅ ምህረት ርህራያው የማያልቅ ከራሱ ይልቅ ሌላውን የሚያልቅ ከክፋት ተንኮል ራሱን የሚያርቅ ፍቅር መጥቶ የማይጥል ሞቶ የሚያስጥል ሞልቶ የሚፈስ ሁሉን የሚያርስ አጉራሽ አልባሽ እንባን አባሽ ሕይወት አዳሽ ለሰው ሁሉ ደራሽ ፍቅር የኔ በሚለው የማይመካ በወረት አንዱን በሌላ የማይተካ የእርሱ ያልሆነውን የማይነካ የሚወደውንም በክፉ የማያስነካ በምንም በማንም የማይለካ በሰው ውድቀት የማይረካ ፍቅር ዘልቆ የሚጓዝ አዝልቆ የሚያስጉዝ እጅን ይዞ ከዳር የሚያደርስ ከጀመረ የሚያስጨርስ እረፍት አልባ የማይደክም አንዱን ይዞ አንዱን ማይለቅ እስከ ወዲያኛው አብሮም ይዘልቅ ያመው እንኳን እቅፍ አድርጎ ሽክም አድርጎ እዝል አድርጎ ይመራዋል ያደርሰዋል መንገድ ጥሎት ላውሬ ሰጥቶት መቼም አይትቶት ፍቅር ዘር ብሔር ጎሳ የለውም ምናምንቴ ተራም አይደለ ላንዱ ዝርግት ላንዱ ዝግት ላንዱ ፈገግ ላንዱ ጭፍግግ ላንዱ ክፍት ላንዱ ዝግት የሚል አይደል በኩል አይን አይቶ አጥርቶ ይበይናል ሳያዳላ ፍትህ ይሰጣል ፍቅር እያመመው ይስቃል እየሞተ ያድናል ጎዱኝ አይል ተጎዳው ምረት እንጂ ምሬት የለው ጎንበስ ብሎ ዝቅ ብሎ ያነሳል መንገድ ከፍቶ መንገድ ጠርጎ እሾህ አሜኬላውን ከመንገድ ላይ መንጥሮ አስወግዶ ያደርሰዋል ለቁም ነገር በቁም ነገር ፍቅር ሁሉን ያምናል ባያምኑትም ታምኖ ይኖራል እየገፉት እየጠሉት እየናቁት ብሎ ፍክት ብሎ እምር ሁሌ ይኖራል ለዘላለም ሳይወርድ ልቡ ሳይጠል ፊቱን ይሄ ነው ትምህርቱ እንደ ሻማ ቀልጦ ማብራትን እንደ ጨው ማምቶ ማጣፈጥን ሕይወት ሰጥቶ ሕይወት ማትረፍን እምባን መርጦ ሳቅን መስጠትን ምርኩዝ ሆኖ ማራመድን ድልድይ ሆኖ ማሻገርን በር ሆኖ ማስገባትን ከመቁረስ መቆረስን ከመንጠቅ መለገስን ከማኮሰስ ማንገስን ከመናቅ ማክበርን ከመጣል ማንሳትን ከማጥላላት ከማክፋፋት ከማጠልሸት ማቆለጳጰስን ማቆለማመጥን ማሞካሸትን ማሞጋገስን
እየተጠሙ ማጠጣትን፣ እየተራቡ ማብላትን፣ እየታረዙ ማልበስን፣ እየወደቁ ማንሳትን፣ እየተበደሉ መማርን፣ እየታመሙ መድኃኒት መሆንን፣ ከራስ ይልቅ ለሌላው መኖርን፣ ለተበደሉ ፍትህን፣ ለተራቡ ዳቦን፣ ለተጠሙ ውሃን፣ ለታረዙ ልብስን፣ እየደቀቁ እየወደቁ ለሌሎች ድምቀት መሆንን። ይሄ ነው ትምህርቱ፣ ይሄ ነው እውነቱ፣ ይህ ነው ሥርዓቱ፣ የማይሻረው የማይደበዘው የአምላክ መመሪያ ወግና ደንቡ። ጌታ ቲቪ። ጌታ ማለት ጋድስ ኤንድ ታይም አርሚ ማለት ነው። የእግዚአብሔር የመጨረሻ ዘመን ሰራዊት። ጌታ ቲቪ። ይህ የቴሌቪዥን ፕሮግራም በሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት ተዘጋጅቶ የሚቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራም ነው። ሪፍት ቫሊ ግሎባል ሚሽን